በዛሬው ሌሰናችን ምን ተመለከትን? ስለ ራውተር ምንነት፣ ፓኬቶችን እንዴት ማስተላለፍ እንደሚችል፣ ራውቲንግ ቴብል ማለት ምን እንደሆነ እና ራውቲንግ ቴብል አይፒ አድሬሶችን እንደሚያገኝ እንዲሁም ደግሞ ስለ ስዊች እና ራውተር ልዩነት ተመለከትን። ስለዚህ የዛሬውን ሌሰናችንን ሊያግዘን የሚችል የተለያዩ ጥያቄዎች አሉ። እነሱን ጥያቄዎች እንሞክር ማለት ነው። የመጀመሪያው ጥያቄ which OSI model layer does የራውተር primarily operate on ይላል። ይህ ምንድን ነው? ራውተሮች የሚሰሩት በየትኛው የኦኤስአይ ሞዴል ሌየር ላይ ነው የሚለውን ጥያቄ ነው የሚጠይቀን። ኤ ፊዚካል ሌየር ወይም ሌየር 1 የምንለውን፣ ቢ ዳታ ሊንክ ሌየር ወይም ደግሞ ሌየር 2፣ ሲ ኔትወርክ ሌየር ወይም ሌየር 3፣ ዲ ትራንስፖርት ሌየር ወይም ሌየር 4 ነው። ቪዲዮውን ፖዝ አድርጋችሁ ለመመለስ ሞክሩ። የዚህ ጥያቄ ምላሻችን የሚሆነው ኔትወርክ ሌየር ነው ማለት ነው። ወደ ሁለተኛው ጥያቄያችን ስንሄድ which type of address is used by routers for data forwarding decision። ይህም ጥያቄ ራውተሮች የትኛውን አድራሻ ላይ ተመስርተው ነው ትራፊኩን የሚያስተላልፉት ወይም ዴስቲኔሽን አድራሻችን የት ነው የሚለውን ወስነው የሚልኩት በየትኛው አድሬስ መንገድ ነው የሚለን። ኤ ማክ አድሬስ፣ ቢ አይፒ አድሬስ፣ ሲ ፖርት ነምበር፣ ዲ ሰብኔት ማስክ። ቢ አይፒ አድሬስ ይሆናል ማለት ነው ምላሻችን። ወደ ሶስተኛው ጥያቄያችን ስንሄድ which routing method requires the administrator to manually input the rule and paths ነው የሚለን። ይሄኛው ምንድነው? የትኛው የራውቲንግ ዘዴ ነው ማኑዋል አስገብተን የምንጠቀመው የራውቲንግ ሜትድ የትኛው ነው የሚለን። ኤ ዳይናሚክ ራውት፣ ቢ ዲፎልት ሩት፣ ሲ ሊንክ ስቴት ሩት እና ዲ ስታቲክ ሩት ይላል። ምላሻችሁን ፖዝ አድርጋችሁ ሞክሩ። ምላሻችን የሚሆነው ስታቲክ ሩት ነው ማለት ነው። ይህ ትምህርት ከጠቀማችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እየጠየቅኩ የዛሬውን ሌሰናችን በዚህ እናጠናቅቃለን። ርዕሳችን ላይ እንገናኛለን። እስከዛ መልካም ጊዜ